በ2026 ስፖት ትሬዲንግ እንዴት ይሰራል? ስለ ስፖት ትሬዲንግ ከዚህ በፊት በሰራሁት የስፖት ስትራቴጂ ቪዲዮ አይተናል። ይሄ ቪዲዮ ደግሞ ሌላኛው ስትራቴጂ ነው። በዚህ የትሬድ ዘርፍ ትርፋችሁን እንዴት ማሳደግ ወይም ደግሞ ማክሲማይዝ ማድረግ እንደምትችሉ ላታውቁ ትችላላችሁ። በተለይ ደግሞ አሁን ላይ ታሪፍ እየተጣለበት ባለበት፣ ትራምፕ ማርኬቱን ወደታች ሊያወርዱ የሚችሉ ትላልቅ ኒውሶችን ወይም ደግሞ ዜናዎችን ይዘው በሚመጡበት በዚህ ወቅት እንዴት ዘላቂ ትርፍ ማግኘት ይቻላል የሚለውን እናያለን። በዚህም ቪዲዮ ስፖት ላይ ትርፋችሁን እንዴት እንደምትጨምሩ በዝርዝር አሳያችኋለሁ። ለዚህ ቪዲዮውን እስከ መጨረሻው ተከታተሉ። በመጀመሪያ መሰረታዊ ነገሮችን እንረዳ። ስፖት ትሬዲንግ ምን እንደሆነ ታውቁ ይሆናል። ከዚህ በፊትም በሰራሁት ቪዲዮ አይታችሁት ይሆናል። ነገር ግን አዲስ ከሆናችሁ በድጋሚ ልንገራችሁ። ለምሳሌ በ10,000 ወርቅ ገዛችሁ ብንል 100 ግራም ወርቅ እጃችሁ ይገባል። ያ 100 ግራም ወርቅ ሙሉ በሙሉ በእናንተ ባለቤትነት ስር ይቆያል። ነገር ግን ፕራይሱ ወደ ላይ ወይም ደግሞ ወደ ታች ይዋዥቃል። በተመሳሳይ ሁኔታ በስፖት ትሬዲንግ ውስጥም አንድን ኮይን ትገዛላችሁ። ለምሳሌ ቢትኮይን በ1,000 ገዛችሁ እንበል። ያ ቢትኮይን በእናንተ ባለቤትነት ስር ይኖራል። ነገር ግን ፕራይሱ ወደ ላይ ወይም ደግሞ ወደ ታች ይወዛወዛል። እናንተም በዚህ የፕራይስ ልዩነት ትርፍ ታገኛላችሁ። ዞሮ አሴቱን የእናንተ አድርጋችሁ ፕራይሱ ውድ ሲሆን መሸጥና ትርፍ መያዝ ማለት ነው። ስፖት ትሬዲንግ ደህንነቱ የተጠበቀ ወይም ደግሞ ሴፍ ነው፣ ምክንያቱም የሊኩዊዴሽን ፍርሃት የለበትም። የመጀመሪያው ነጥብ ለጀማሪዎች በጣም የሚመከር የትሬድ አይነት ነው። ወደ ክሪፕቶ ትሬድ እየገባችሁ ከሆነ መጀመሪያ በስፖት ትሬዲንግ ብትጀምሩ ይመከራል። ወደ ሁለተኛውና በጣም አስፈላጊው ስቴፕ እንለፍ። እሱም የኮይን ምርጫ ወይም ደግሞ ኮይን ሴሌክሽን ነው። ልትከተሏቸው የሚገቡ ዋና ዋና ነጥቦችን እስቲ እንመልከት። የመጀመሪያው እንደ ቀልድ ከሚታዩ ኮይኖች ወይም ደግሞ ሜም ኮይኖች መራቅ አለባችሁ። ሁለተኛው ደግሞ ጥናት ወይም ደግሞ ኬዝ ስተዲ ያልተሰራባቸውንና የማታውቋቸውን ፕሮጀክቶች አትጠቀሙ። ይልቁንም በማርኬት አናት ላይ ያሉትን ኮይኖች ብቻ መርጣችሁ ተጠቀሙ። ለምሳሌ ቢትኮይን፣ ኢተሪየም፣ ሶላና፣ ስዊኮይን እና ኤክስአርፒ የመሳሰሉት ናቸው። ከዚህ በፊትም ነግሬያችኋለሁ። እነዚህን የመሰሉ ከአንደኛ እስከ 30ኛ ደረጃ ላይ ያሉ ትላልቅ ፕሮጀክቶችን ለትሬዳችሁ መምረጥ አለባችሁ። ምክንያቱም ማርኬት ውስጥ ጠንካራ የሆኑ ፕሮጀክቶች በ2026 በህይወት ይቆያሉ። አሁን ወደ ስትራቴጂውን እንሄድና እስቲ በደንብ እንመልከት። ነገር ግን ከዚያ በፊት ይህንን ነጥብ በደንብ ተረዱ። ማርኬቱ በጣም ወደ ላይ ከወጣ ወይም ደግሞ ኦቨርባውት ከሆነ ምንም አይነት ነገር መግዛት የለባችሁም። ቢትኮይን፣ ኢተሪየም ወይም ደግሞ ሌላ ማንኛውም ጠንካራ ፕሮጀክትም ቢሆን ሌላው ቀርቶ ሰው ሁሉ ግዛ እያለ ከብሮ ቢመታላችሁ እንኳን መግዛት የለባችሁም። በተቃራኒው ማርኬቱ በጣም ወደ ታች ሲወርድ ክራሽ ወይም ደግሞ እኛ ሪትሬስመንት የምንለው ሁኔታ ሲፈጠር ግን በጣም ጠንካራ ፕሮጀክቶች ላይ ብቻ ኢንቨስት ማድረግ አለባችሁ። ይህ የዋርነር ቡፌት ስትራቴጂ ነው። ይህንን በእርግጠኝነት መሞከር አለባችሁ። እኔም ማርኬቱ ክራሽ ሲያደርግ ጥሩ ፕራይስ፣ ጠንካራ ግሩፕ እና ጥሩ ፕሮጀክት ያላቸውን ኮይኖች ብቻ በመግዛት ብዙ ጊዜ ትርፍ አግኝቻለሁ። ምክንያቱም እንዲህ አይነት ፕሮጀክቶች ፕራይሳቸው ቢወርድ እንኳን ተመልሰው ወደ ላይ መውጣታቸው አይቀርም። ሌላኛው እዚህ ጋር በጣም አስፈላጊው ነገር ሁሉንም ገንዘባችሁን በአንድ ኮይን ላይ ብቻ አታፍስሱ። ለምሳሌ ሁሉንም ያላቸውን እንቁላሎች በአንድ ትሪ ላይ እንደማስቀመጥ ቁጠሩት። በዚህ ጊዜ ትሪው ቢወድቅ ሁሉንም ማጣታቸው አይቀርም። አሁን ወደ ስትራቴጂውና እንዴት ስፖት ትሬዲንግ በኤክስቼንጆች ላይ ትሬድ ማድረግ እንደምንችል እንመለከታለን። እዚህ ጋር ትሬዲንግ ቪው ከፍቼላችኋለሁ። አሁን ጥቂት ባክቴስት እያደረግኩ አሳያችኋለሁ። ብዙ ወደ ኋላ አልሄድም። ዛሬ ጃንዋሪ 26 ስለሆነ ከጃንዋሪ 1 ጀምሮ ያለውን እናያለን። እዚህ ጋር መጀመሪያ መረዳት ያለባችሁ ነገር የማርኬት ስትራክቸር ነው። የማርኬት ስትራክቸር ቡሊሽ ወይም ደግሞ ወደ ላይ የሚወጣ ከሆነ የባይ ኦርደራችሁን ነው መውሰድ ያለባችሁ። በስፖት ትሬዲንግ ትርፍ የሚገኘው በዝቅተኛ ፕራይስ ገዝቶ ከዚያን ውድ ሲሆን በመሸጥ ነው። ከዚህ በኋላ ስትራቴጂያችንን ተረተን ወደ ትሬድ ኤክስኪዩሽን እንሸጋግራለን። አሁን እዚህ ጋር ብትመለከቱ ማርኬቱ ስትራክቸሩን በድጋሚ እዚህ ጋር ብሬክ ያደረገ ሲሆን እዚህ ጋር ደግሞ የኛ ፖይንት ኦፍ ኢንተረስት ዋንን አግኝተናል። ፖይንት ኦፍ ኢንተረስት ዋን ማለት ምን ማለት ነው? የማርኬቱ ስትራክቸር የተሰበረበት መነሻ ፖይንት ሲሆን ትሬድ የምንጀምርበት ቦታ ነው። በቀላል አነጋገር ኤሪያ ኦፍ ትሬድ ወይም ደግሞ የትሬድ ቀጠና ልንለው እንችላለን። ስትራክቸሩ ብሬክ ከመሆኑ በፊት ያለው የታችኛው ክፍል ወይም ደግሞ ቦተም ፖይንት ኦፍ ኢንተረስት ይባላል። ማርኬት ስትራክቸሩን ብሬክ አድርጎ ወደዚህ ሲመለስ ትሬዳችሁን ማቀድ መጀመር ትችላላችሁ። አሁን ማርኬቱ ወደ ላይ ተመልሷል። እዚህ ጋር ምን እንደተፈጠረ እስቲ እንመልከት። 1 2 እና 3 ካንድሎች ከላይ ክሎዝ አድርገው ከዚያም አራተኛው ካንድል ወደ ታች ወርዷል። ስለዚህ እዚህ ጋር የኛ ብሬክ ኦፍ ስትራክቸር ተጠናቋል። ከዚህ በኋላ ማርኬቱ ወደ ታች ወርዷል። አሁን ማየት ያለብን ደግሞ ቮሊዩም ነው። ይህንን እኔ በቀላል ቮሊዩም አስረዳችኋለሁ። ቮሊዩምን ለመጠቀም መጀመሪያ ቮሊዩም የሚለውን ትመርጣላችሁ።
ከዚያም ወደ ሴቲንግ በመግባት ኤምኤ ሌንግዝ ወደ 10 ትቀይሩታላችሁ። ከዚያም ሙቪንግ አቨሬጅ መስመሩ ሰማያዊ ወይም ደግሞ ለእናንተ በሚታይ መልኩ ቀይ ማድረግ ትችላላችሁ። እዚህ ጋር በደንብ ጎልቶ እንዲታያችሁ ሙቪንግ አቨሬጁን ቀይ አድርጌዋለሁ። ስለዚህ አሁን ሴትአፑን አጠናቀናል ማለት ነው። አሁን ማየት ያለባችሁ ነገር ቢኖር ማርኬት ስትራክቸር ብሬክ ከሆነ በኋላ ወደ ኋላ ሲመለስ ያቺ የተመለሰችው ጥቁር ካንድል የቮሊዩም መጠኗ ከታች ካለው የላይኛው ቀይ መስመር ወይ ደግሞ ኤምኤቴንን መንካት አለበት። ይህ ከታች የምታዩት ጥቁር ቮሊዩም የጥቁር ካንድል ውጤት ነው። እሱ ቀይ መስመሩን ስለነካ ይችን ካንድል ለኛ ትሪገር ባር ወይም ደግሞ የትሬድ ምልክት ሰጪ ትሆናለች ማለት ነው። ይህም ማለት ማርኬቱ ከዚች ካንድል በላይ ሲመጣ ትሬዳችንን ኤክስኪዩት እናደርጋለን ወይም ደግሞ እንጀምራለን ማለት ነው። ነገር ግን አንድ ህግ አለ። ይችን ጥቁር ካንድል ብሬክ አድርጎ የሚወጣው ሰማያዊው ካንድል የቮሊዩም መጠኑ ከጥቁሩ ካንድል ቮሊዩም ያነሰ መሆን አለበት። እዚህ ጋር በግልጽ እንደምታዩት ጥቁሩ ካንድል ትልቅ ቮሊዩም ያለው ሲሆን ሰማያዊ ካንድል ግን ትንሽ ነው ያለው። እዚህ ጋር በደንብ በስዕል ያሳያችሁ እስቲ። መስመሩ ትንሽ ጠማማ ቢሆንብኝም እስቲ እንመልከተው። በጥቁርና በሰማያዊ የቮሊዩም መስመሮች መካከል ያለው ልዩነት በግልጽ እንድታዩት መስመሮቹን አስምሬያቸዋለሁ። ዋናው ቁም ነገር ሰማያዊ ካንድል በዝቅተኛ ቮሊዩም በጥቁር ካንድል ወይም ደግሞ ትሪገር ባር ላይ ብሬክ አድርጎ መውጣት አለበት። ከዚያ በኋላ ፊቦናቺ የተባለውን ቱል እንጠቀማለን። የብሬክ ያደረገውን ካንድል ሃይ እና የትሪገር ባሩን ሎ ላይ እንዲህ አድርጋችሁ ታሰምራላችሁ። የፊቦናቺ ሴቲንጉን እኔ እንደማደርገው ማስተካከል ትችላላችሁ። ስክሪንሻት መውሰድ ወይም ደግሞ ቪዲዮን ደጋግማችሁ ማየት ትችላላችሁ ማለት ነው። እናንተ ላይ ለመተግበር ጥቁር ግራጫውን 0፣ አረንጓዴው 0.44 እንደዚሁም ደግሞ ግራጫውን 0.5 እንደገና አረንጓዴ 0.6 እንደገና ሌላኛውን ጥቁር ግራጫ ደግሞ አንድ አድርጋችሁ ታስተካክላላችሁ ማለት ነው። እነዚህ አረንጓዴ መስመሮች የኛ መግቢያ ወይም ደግሞ ኢንተሪ ፖይንቶች ናቸው። አሁን ግልጽ እንዲሆንላችሁ ሌሎች መስመሮችን አጠፋቸዋለሁ። ይህም የመጀመሪያው አረንጓዴ መስመር የኛ የባይ ሊሚት ወይም ደግሞ የባይ ኦርደር ሲሆን እዚህ ጋር ኦርደራችንን አስቀምጠናል። ስቶፕ ሎዛችን ደግሞ ከዚች ትሪገር ባር ሎ በታች ይሆናል ማለት ነው። የትርፋችን መውሰጃ ወይም ደግሞ ቴክ ፕሮፊታችን ደግሞ 1:2 ሬሽዮ መሆን አለበት። ትርፉ 1:2 ሲደርስ ግማሹን ትሬድ ዘግታችሁ ስቶፕ ሎዛችሁን ወደ ኢንተሪው ማምጣት ወይም ደግሞ ብሬክ ኢቭን ማድረግ ትችላላችሁ። ይህም ስፖት ትሬዲንግ ስለሆነ ኮይኑ ለረጅም ጊዜ መያዝ ወይም ደግሞ ሆልድ ማድረግ ትችላላችሁ። ነገር ግን 1:2 ሬሽዮ ላይ ግማሽ ትርፋችሁን መሰብሰብ ወይም ደግሞ ቡክ ፕሮፊት ማድረግ እንዳትረሱ። ቀሪው ትሬድ ደግሞ እየሄደ ባለበት ወቅት ስቶፕ ሎዛችሁን ወደ ኢንተሪያችሁ ማምጣት ወይም ደግሞ ብሬክ ኢቨን ማድረግ ትችላላችሁ። አሁን ማርኬቱ ምን እያደረገ እንደሆነ እስቲ እንመልከት። ተመልከቱ፣ ማርኬቱ በድንገት ድጋሚ ብሬክ ኦፍ ስትራክቸር ሰጥቶን በጣም ወደ ላይ ወጥቷል። የእናንተ ስራ እዚህ ጋር ትርፋችሁ ሲገኝ ስቶፕ ሎዛችሁን ወደ ኢንተሪው ማምጣትና ግማሽ ትሬዳችሁን ክሎዝ ማድረግ ነው ማለት ነው። ይህንን ያየነው በሶይ ኮይን ላይ ነበረ። አሁን ደግሞ በሶላና ላይ እንመለከተዋለን። ይህንን ስትራቴጂ በማንኛውም ክሪፕቶ ላይ ይሰራል። በመጀመሪያ ደረጃ ስፖት ትሬዲንግ ለመጀመር በማርኬቱ አናት ላይ ያሉትን ቶፕ 20 እና 30 ኮይኖችን ብቻ መምረጥ አለባችሁ። አሁን በሶላና ላይ ያለውን ሁኔታ እንመለከታለን። የት ጋር ነው ብሬክ ኦፍ ስትራክቸር ያለው የሚለውን በደንብ እናያለን። እዚህ ጋር አንድ ብሬክ ኦፍ ስትራክቸር ተከስቶ ነበረ። ከዚያም ሁለተኛው ብሬክ ኦፍ ስትራክቸር የተከሰተው ፕራይስ ይህንን ሃይ ብሬክ ሲያደርግ ነው። ስለዚህ እዚህ ጋር መስመር እናሰምራለን። ይህ የኛ ብሬክ ኦፍ ስትራክቸር ዞን ይሆናል ማለት ነው። አሁን ማርኬቱ ይህንን ብሬክ አድርጎ እንደሚወጣ እስቲ እንመለከታለን። በዚህም እዚህ ጋር ፕራይሱ ብሬክ አድርጎ ወጥቷል። አሁን ማርኬቱ ተመልሶ ወደዚህ ዞን እስኪመጣ መጠበቅ አለብን። ይህን ደግሞ ፖይንት ኦፍ ኢንተረስት ቱ ነው። ማርኬቱ ወደዚህ እስኪሄድ እንጠብቃለን። አሁን ተመልከቱ፣ ማርኬቱ ወደታች መውረድ ጀምሯል። ነገር ግን ማርኬቱ እዚህ ጋር ምንም አይነት እድል ወይም ደግሞ ኦፖርቹኒቲ አልሰጠንም። ምክንያቱም ፕራይሱ ወደ ፖይንት ኦፍ ኢንተረስት 1 ቀጠና አልመጣም። እንዲህ አይነት ሁኔታዎች ሲፈጠሩ መታገስ አለባችሁ። እዚህ ጋር በድጋሚ ብሬክ ኦፍ ስትራክቸር ተፈጥሯል። ስለዚህ አሁንም ፕራይሱ ወደ ፖይንት ኦፍ 1 እስኪመጣ እንጠብቃለን። ይህ ደግሞ የኛ ፖይንት ኦፍ ኢንተረስት 2 ነው። ቀጥሎ ማርኬቱ ምን እንደሚያደርግ እስቲ በደንብ እንመልከት። አሁን ፕራይሱ ወደ ፖይንት ኦፍ ኢንተረስት 1 ዞን ገብቷል። እዚህ ጋር የትኛው ካንድል ብሬክ እንደሚያደርግ ማየት አለባችሁ። አሁን እዚህ ጋር ብትመለከቱ የዚች ካንድል ቮሊዩም ቀዩ መስመር አልነካም። ስለዚህ ይህ የኛ ሴታፕ አይደለም። አሁንም እንጠብቃለን። አሁን ግን ቀዩ መስመር የነካ ቮሊዩም ያለው ካንድል አግኝተናል። ነገር ግን እስካሁን ሰማያዊ ካንድል ብሬክ አላደረገውም። ከዚያም በመቀጠል ያለችው ካንድል ደግሞ ቮሊዩሟ ትንሽ ነው። ቀዩን መስመር ራሱ አልነካችም። አሁን እዚህ ጋር አንዲት ሰማያዊ ካንድል ወይም ደግሞ ብሉ ካንድል የተፈጠረች ሲሆን የዚች ካንድል ቮሊዩም ከታች ያለውን ቀይ የሙቪንግ አቨሬጅ መስመር ነክቶታል። ከዚያም ይችን ካንድል ብሬክ አድርጎ የሚወጣው ቀጣዩ የሰማያዊ ካንድል ቮሊዩም ደግሞ ከእሱ ያነሰ ነው። የቮሊዩም መጠኑ እንድትለዩት በድጋሚ ላሳያችሁ። ይህች የመጀመሪያ ካንድል ናት ወይም ደግሞ ትሪገር ባር።
ከዚያም ቀጣዩ ካንድል ብሬክ አድርጓታል። አሁን እዚህ ጋር በግልጽ እንደሚታየው ብሬክ ሆኗል። የኛን የትሪገር ባር ዝቅተኛ ቮሊዩም ባለው ሌላ ሰማያዊ ካንድል ብሬክ አድርጎታል። አሁን እዚህ ጋር የፊቦናቺ ሪትሬስመንት ቱላችንን እንጠቀማለን። ብሬክ ያደረገውን ካንድል ሃይ እና የትሪገር ባሩ ሎ ላይ እናሰምራለን። ሌሎቹን መስመሮች እዚህ ጋር እናጠፋለን እና አሁን በስፖት ላይ የባይ ትሬድ እንከፍታለን። ይህም ባይ ሊሚት ወይም ደግሞ መግቢያችን ሲሆን ስቶፕ ሎዛችን ደግሞ ከትሪገር ባሩ በታች ጥቂት ዝቅ አድርገን እናስቀምጣለን። የመጀመሪያው ቴክ ፕሮፊታችን 1 ነው። እዚህ ሌብል ላይ ግማሹን ትሬድ እንዘጋለን፣ ቀሪውን ደግሞ ይዛለን ወይም ደግሞ ሆልድ እናደርጋለን። ስቶፕ ሎዛችንን ደግሞ ወደ ኢንተሪያችን እናመጣዋለን ወይም ደግሞ ብሬክ ኢቨን እናደርገዋለን። ማርኬቱ ምን እንደሚያደርግ እስቲ እንመልከት። እዚህ ጋር መግቢያችንን ነክቷል ወይም ደግሞ ፒክ አድርጓል እና ወዲያውኑ ወደ ቲፒ ሄዶ ትርፋችንን በአግባቡ ሰጥቶናል። ለማየት ቀላል ሊመስል ይችላል፣ ነገር ግን ነገሮች እንዲህ በቀላሉ የሚሳኩ አይደሉም። ልምምድ ይፈልጋሉ። ይህም እስካሁን ያየነው ስትራቴጂ ነበር። አሁን ደግሞ ይህንን በስልካችሁ ላይ እንዴት ተግባራዊ እንደምታደርጉ ታሳያችኋለሁ። ይህም በጣም አስፈላጊ ክፍል ነው። እዚህ ጋር የባይናንስ አፕ ከፍቻለሁ። ወደ ስፖት ትሬዲንግ ሴሽን እንግባ። እዚህ ጋር የትሬድ ምልክት ታያላችሁ። አሁን ወደ ትሬድ ሴክሽን በመግባት ከላይ ስፖት የሚለውን በመምረጥ ወደ ስዊ ወይም ደግሞ ወደ ፈለጋችሁት ኮይን ትሄዳላችሁ። እኛ እዚህ ጋር ትንታኔ እየሰራን ያለነው በዩኤስዲቲ ስለሆነ እሱን እንመርጣለን። ለምሳሌ ሶላና ዩኤስዲቲን እንምረጥ። አሁን የሶላና ፕራይስ ትንሽ ከፍ ብሎ በ129 ላይ ይገኛል። ስለዚህ እኛ እዚህ ጋር ሊሚት ኦርደራችንን እናስቀምጣለን። አሁን ይህንን ብትመለከቱ የኛ መግቢያ ወይም ደግሞ ኢንተሪ ፕራይስ $127 ላይ ሲሆን ስቶፕ ሎዛችንን ደግሞ $126.69 ላይ እናስቀምጣለን። $127.7 ደግሞ ቲፒ ወይም ደግሞ ትርፍ መውሰጃችን ፖይንት ይሆናል ማለት ነው። አሁን ይህንን ስልት በስፖት ትሬዲንግ ውስጥ እንዴት እንደምንጠቀምበትና ሊሚት እንዴት እንደምናስቀምጥ እንማራለን። በመጀመሪያ ባይ የሚለውን ትጫናላችሁ። በመቀጠል ሊሚት የሚለውን ሴክሽን መርጣችሁ ወደ ፕራይስ ትሄዳላችሁ። እዚህ ጋር ፕራይስ ላይ መግባት የፈለግንበትን 127 ቁጥር እንጽፋለን። ከዚያም የምንገዛበትን የገንዘብ መጠን እናስገባለን። ለምሳሌ እኔ አሁን $1000 አለኝ እንበል፣ ነገር ግን በ$250 ብቻ መግዛት ነው የምፈልገው። ስለዚህ እዚህ ጋር $250 ብዬ እጽፋለሁ፣ ወይም ደግሞ ከፐርሰንቱ መምረጥ እችላለሁ። በመቀጠል ቲፒ እና ኤስኤል የሚለውን እንጫናለን። እዚህ ጋር የእኛን ትርፍ መውሰጃ ወይም ደግሞ ቲፒ እና ስቶፕ ሎዛችንን እናስገባለን። እዚህ ጋር ቲፒ እናስገባ። ፕራይሱ እዚህ ሲደርስ ትሬዱ ሙሉ በሙሉ ይዝጋልን እንላለን። ካልሆነ ደግሞ በአድቫንስድ ሴክሽን ውስጥ ገብታችሁ ማስተካከል ትችላላችሁ። እኔ እዚህ ጋር ቲፒ ሊሚት አደርጋለሁ። ይህም ደግሞ ፕራይሱ 127.7 ሲደርስ ትርፌን በራሱ እንዲሰበስብ ወይም ደግሞ ቡክ እንዲያደርግ ያደርገዋል። ስቶፕ ሎዜን ደግሞ 126.69 ላይ አደርጋለሁ። አሁን እዚህ ጋር እንደምታዩት ማርኬቱ ወደ ስቶፕ ሎዜ ቢመጣ 1% ብቻ ነው ማጣው። ነገር ግን ወደ ትርፌ ከሄደ 2% የማግኘት እድል ከፍተኛ ነው። ምክንያቱም 1:2 ሬሽዮ ስለሆነ። አሁን ፕራይሱ ወደ ታች ሲወርድ ኦርደሬን ይፈጽማል ወይም ደግሞ ኦርደሬን ፒክ ያደርገዋል። ከዚያም ማርኬቱ ወደ ላይ መውጣት ሲጀምር ትርፌን አገኛለሁ። ትሬዱም በራሱ ይዘጋል ማለት ነው። አሁን ደግሞ ቀድሞውኑ የገዛችሁት ኮይን ካለ ምን ማድረግ እንዳለባችሁ ላሳያችሁ። ቀደም ብላችሁ የገዛችሁትን ኮይን እንዴት መዝጋት ወይም ደግሞ መሸጥ እንዳለባችሁ ላሳያችሁ። የማርኬት አማራጭም አለ። ወደ ሴል ሴክሽን ውስጥ ሄዳችሁ በማርኬቱ ፕራይስ በከፊል መሸጥ ትችላላችሁ። ነገር ግን ሊሚት መጠቀም የበለጠ ይመከራል። ሊሚት ውስጥ ገብታችሁ በቀላሉ የቲፒ ወይም ደግሞ ኤስኤል አማራጫችሁን ትዘጉታላችሁ። ለማሳየት እንዲመቸኝ $500 ፕራይስ ያለው ሶላና ልግዛና ላሳያችሁ። አሁን ወደ ሴል አማራጭ እንሂድና እንዴት እንደምንሸጥ እናቅድ። $129.56 ላይ ነው ፕራይሱ። $133 ላይ ሲደርስ ግማሹን ወይም ደግሞ 50%ቱን እንዲሸጥልኝ ኦርደር አደርገዋለሁ። ከዚያም ፕራይሱ ወደ $135 ሲደርስ የቀረውን ሁሉ ወይም ደግሞ 100% እንዲሸጥልኝ ሁለተኛ ሊሚት ኦርደር አስቀምጬለታለሁ። አሁን ሁለት ኦርደሮች አስቀምጫለሁ። ማርኬቱ ወደ እነዚህ የፕራይስ ሌቭሎች ሲደርስ የወሰንኩትን የኮይን መጠን በራሱ ይሸጥልኛል ማለት ነው። በእጄ ላይ ያሉትን ቶክኖች ፕራይሱ በተቀመጠው ሌቭል ላይ ሲደርስ በራሳቸው ይሸጣሉ። ስለዚህ ፕራይሱ የተደረሰ መሸጥ ነበረብኝ እያልኩ ደጋግሜ መጨነቅ አያስፈልገኝም። ፕራይሱ ወደ ላይ ወጥቶ እኔ ሳላየው ተመልሶ እንዳይወርድ አስቀድሜ የሊሚት ኦርደር አስቀምጫለሁ ማለት ነው። ይህም ስፖት ትሬዲንግ ለማድረግ በጣም ቀላሉ መንገድ ነው። ከዚህ ጋር ደግሞ ስትራቴጂውን ሰጥቻችኋለሁ። ይህ ስትራቴጂ ቢያንስ 100 ጊዜ በፔፐር ትሬዲንግ ወይም ደግሞ በባክቴስት መለማመድ አለባችሁ። ከ100 ጊዜ ልምምድ በኋላ ወደ ሪል ማርኬት ስትመጡ ትክክለኛ የሪስክ ማኔጅመንት ይዛችሁ መምጣት እንዳረሱ። ያለ ስቶፕ ሎስ ምንም አይነት ትሬድ እንዳገቡ። ኖ ስቶፕ ሎስ ኖ ትሬድ የሚለውን ቃል በውስጣችሁ አስታውሱ። እንግዲህ ዛሬ ስለ ስፖት ትሬዲንግ የሰራሁላችሁ ቪዲዮ ይህንን ይመስላል። በቀጣይ እስክንገናኝ መልካም ጊዜ